እግዚአብሔር በምድር ላይ ከሰጠን በጣም ትልቁ ስጦታ ጊዜ ነው። እናንተ በዋዛ በፈዛዛ የምታሳልፉት አርብ በአርአያዬ በአምሳሌ ሰውን የፈጠርኩበት ቀን ነው። ይሁላችሁ በዚህ ዓለም ላይ ብዙ ሰዎች የሚቸገሩበት ምክንያት ደስታን ፍለጋ ነው። ደስታ ደግሞ ከመስራት የሚመጣ ነው እንጂ ከማረፍ የሚመጣ አይደለም። ሐዘን ከየት ይወለዳል ካላችሁ ከረፍት ብዛት ነው። የኃጢአት ምንጮች የሚባሉት መብል፣ መጠጥ፣ የረፍት ብዛት፣ እንቅልፍ ናቸው። ጊዜ ላይ የሚቀልድ ሰው ምኞቱን ታቅፎ ይሞታል እንጂ ምንም አያመጣ። ጊዜ ነው የሌለውን ያመጣ። እግዚአብሔር በጊዜ ለክቶ የምሕረት ቀጠሮ ሰጠ። በኖህ ዘመን 120 ቀን 120 ዓመት ሰጠው አለ። 100ውን ቀለዱ፣ በ20 አጠፋቸው። 20ውን ትቶ አጠፋቸው። በኖህ ዘመን የነበሩ ሰዎች 120 ሰጣቸው። 20ው ሲቀር ንስሐ እንገባለን ሲሉ 100 ሳያልቅ ጨረሳቸው። ጊዜም ካልተጠቀምክበት ብሰጥህም አትጠቀምበት ብሎ ወሰዳቸው። ዛሬ ለምን ይመስላችኋል የምንከሰፈው? እግዚአብሔር ጊዜ ሰጠው አልተጠቀምንበትም። ስለዚህ እየቀነሰ ይወስድናል ማለት ነው። በሰጠን ጊዜ ካልተጠቀም ከእድሜያችን ቀንሶ ያነሳናል። እማያፈራለት ዛፍ በጓሮ የሚንከባከብ ገበሬ ጅል ማን አለ? ይህ ነው የማስ በጠፈጠፉ እየተጠፈጠፈ ሌሎችን አዝመራዎች እንዲያጠፋቸው ይልቁን በጊዜ መቁረጥ። በቀኝ የተሰቀለ ወንበዴ መንግሥተ ሰማያትን የወረሳት በ3 ሰዓት ዝግጅት ለተጠቀመበት ሰው 3 ሰዓት መንግሥተ ሰማያትን ያስገኛል። አብሮ የቆመው ሰው ደግሞ በዚያው ሲኦልን አግኝቷል። እድሜ ዘመን አንድ ቀን የሰማ ሰው ዘኬዎስ ተመልሶ ጊዜውን ተጠቅሞ መንግሥተ ሰማያት ገብቷል። 3 ዓመት አብሮ የቆየው ይሁዳ ጊዜውን በቀለጃ ስላደረገው ከክርስቶስ መንግሥት ውጭ ሆኗል። ፍቅር አንድነት ይናገራልና ይላል ቅዱስ ዳዊት። እግዚአብሔርን ለመስማት ጆሮ የሌለው መጽሐፍ ቅዱስ ለማንበብ በቀን 5 ደቂቃ የሌለው ሰው በየቀኑ ሁከት ቢሰማ ይገባዋል። እንዲህ ያለ ጆሮ ይነቀላ። ሰላም እግዚአብሔርን መስማት የማይፈልግ ጆሮ ሁከት፣ ጦርነት፣ ብጥብጥ፣ ሞት ሊሰማ ይገባዋል። በየቀኑ ይህንን የምንሰማበት ምክንያት ለእግዚአብሔር ጆሮ ስለሌለን፣ ለእግዚአብሔር ዓይን ስለሌለን፣ ለእግዚአብሔር እግር የለን። እግሮቻችሁ የት ነው የሚሄዱት? የሚፈጥኑላችሁ ወዴት ስትሄዱ? ቤተክርስቲያን ሲሏችሁ አያደርሳችሁም። እንደው አይደረስ እኮ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዛሬ በዚህ ርዕስ በዚህ ቦታ እንድንማማር የፈለግኩት ጊዜ ለኦርቶዶክሳውያን ምንድን ነው የሚለውን። ለኦርቶዶክሳውያን ለእኛ ለክርስቲያኖች ጊዜ ምንድን ነው ነው? ጊዜ ምንድን ነው? እግዚአብሔር በምድር ላይ ከሰጠን በጣም ትልቁ ስጦታ ጊዜ ነው። እግዚአብሔር የሰጠን ማንም ሊሰጠን የማይችለው እግዚአብሔር የሰጠን እድል ጊዜ ነው። እንደ ይገርማችኋል ግን ሰው ይህንን ትኩረት ሰጥቶት አያውቅም። ሀብት የማይመስሉ ብዙ ነገሮች አሉ የማናስተውላቸው። ለምሳሌ የገጠሩ ሰውም ይተርታል። ጤና ሀብት አይመስልም ይላል፣ ውሃ ገንዘብ አይመስልም ይላል። የጤና ሀብትነት ለሰው አይረዳውም። ብዙ ጊዜ የውሃ ሀብትነት አይረዳውም። የአየር የኦክሲጅን ሀብትነት አንረዳው። ኦክሲጅን ሰዎች የሚያዙበት ቢሆን ኑሮ ለስንት ቀን መቆየት እንደምትችሉ አስባችኋል? ኦክሲጅን በሆኑ ሰዎች እጅ ቢሆን ኑሮ ሁላችን ገለውን አናድርም ብላችሁ ነው? እነዚያ ሰዎች እነገሌ ናቸው እንዳትሉ ወስዳችሁ አታነካኩኝ ነው ያልኩኝ። በሰዎች እጅ ቢሆን ኑሮ ነው ያልኩት። በሰው እጅ ቢሆን ኑሮ አየር ስንት ቀን ነው የምንሰነበተው? ዛሬን ራሱ ማድረግ እንችላለን እንጂ የውጭውን ይቅርና በዚህ ያለውን በህዋ ላይ የተለቀቀውን ኦክሲጅን ይቅርና ያንተን አየር እንዳታስወጣ ብንባልስ? አይቻልም ብንባል እናድባለን? የራሳችን አየር እንዳይወጣ ብንከለከል መኖር እንችላለን? አንችልም። የአካል ክፍሎቻችንን ስጦታነት አስተውለን እንወቅ። እግዚአብሔር የሰጠንን ነገር ሰዎች ሊያደርጉልን የማይችሉ እንዲሁ እግዚአብሔር እናደርገልኝ እንላለን እንጂ እግዚአብሔር አንድ ቀን ጣፊያ ራሱ ስራ እንድታቆም ቢያደርጋት መኖር እንችላለን?
በሰውነታችን ያለውን የጨው መጠን ማን ሊያጣራው ይችላል? ስለዚህ እንሞታለን ማለት ነው። ፊኛ ስራ ብታቆም መኖር ይቻላል? ይቻላል? እስኪ ንገሩኝ። ሌላ የባሰ ነገር ሰው የሚጸዳዳበት የአካል ክፍል ቢዘጋ መኖር ትችላላችሁ? ይቻላል? አይቻልም። እግዚአብሔር የሰጠን የአካል ስጦታ ማንኛውም ሰው የከበረ ሰው እንኳን ከብሮ የሚውለው እኮ መጸዳዳት ስለቻለ የከበረ ሰው እንኳን ቢሆን እና እግዚአብሔር እንዴት አድርጎ ስጦታ እንደሰጠን ማስተዋል አለበት። ደስ እንዲላችሁ ከፈለጓችሁ እጃችሁ ላይ ያለውን እግዚአብሔር የሰጣችሁን ጸጋ ማስተዋል፣ የሌለንን እየቆጠርን ከምናዚህ ያለንን እያየር መደሰት። ደስታ ከውጭ አይመጣም፣ ከህሊናችን ነው የሚመጣው። አንዱ የምናባክነው በጣም እያባከነው ያለው ነገር አካላችን፣ አይምሯችን። እሱም በሌላ ጊዜ ትማሩታላችሁ። እንዴት አድርገን እግዚአብሔር የሰጠንን አካል እያባከነው እንደሆነ ትማሩታላችሁ። እኔ ግን ዛሬ መናገር የፈለግኩት ስለ ጊዜ። እግዚአብሔር ጊዜ ሰጥቶን ነው። ጊዜ በእግዚአብሔር ዘንድ ምንድን ነው? ጊዜ ፍጡር ነው እንደምታውቁት፣ መለኪያ ነው። እግዚአብሔር ያለ ጊዜ ነው ይወር። ዘመን ሳይፈጠር እግዚአብሔር ነበረ። ጊዜ ፍጡር ነው። በቤተ ክርስቲያን አስተምሮ የመጀመሪያ ሰዓት ትባላለች። ቁጥር የተጀመረው መጋቢት 29 ቀን ነው። መጋቢት 29 እና መጋቢት 30 ሚያዝያ 1 በሊቃውንት አነጋገር ዕለተ ጠቢባን ይባላሉ። ጠቢባን ሥላሴ አንድ ሳይሉ 29 ብለው ስለጀመሩ ነው። እንዲህ ያለው ነገር ለማያምን ሰው አይረዳም። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 2 ላይ ሲናገር መንፈሳዊ ነገር ለስጋዊ ሰው ሞኝነት ይመስለዋል ይላል። በስጋዊ አይን አይመረመርምን ለብእሲሰ መንፈሳዊ ኩሉ ይተሐሰሶ፣ መንፈሳዊ ሰው ግን ሁሉን ይመረምራል። ወሎቱሰ አልቦ ዘይተሐሰሶ፣ እርሱም ግን የሚመረምረው የለም ይላል። እና ስጋዊ ነገር ያለው ሰው 21 ሳይባል 29 የማይመስል ነገር ነው ይላል። ሃይማኖት ምን ጊዜም ለስጋ የማይመስል ነገር ነው። የምናወጋው የመንፈስ ነገር ስለሆነ የመንፈስ ነገር በስጋ ነገር ሊለካ አይቻልም። መቼስ አሁን ነፋስን በሜትር አንለካው፣ ለሁሉም ነገር መለኪያ አለ። ውሃን በኪሎ ሜትር አንለካው፣ የራሱ መለኪያ አለ። በራሱ ነገር ለሁሉም ነገር መለኪያ፣ ከፍታም መለኪያ አለው፣ ዝቅታም መለኪያ አለው፣ ረቂቅ ነገር መለኪያ አለው፣ ፈሳሽ ነገር መለኪያ አለው፣ ጠጣርም መለኪያ አለው። እንዲሁ መንፈሳዊ ነገርም የራሱ መለኪያ አለው። ውሃውን በሜትር ኤሁን ደግሞ በሊትር በቸስ ልለካው አይባልም። መለኪያ አለው። የነፍስም ነገር የራሱ መለኪያ የራሱ ዩኒት ስታንዳርድ አለ። ስለዚህ የነፍስን ነገር የምንረዳው እግዚአብሔርን በመፍራት። እግዚአብሔር ጊዜን ሳይፈጥር ነበረ፣ ጊዜን ፈጠረ። የመጀመሪያው ሰዓት መጋቢት 29 ቀን ፈጠረ። ጊዜ በጊዜ እንደተደረገ አስተውሎ። በጊዜ ከተደረጉ ነገሮች አንዱ እግዚአብሔር በጊዜ ይህንን ዓለም ፈጥሮታል። ይህንን ዓለም ፈጠረ። 7 ዕለታትን ፈጠረና አቆመ። 7 ዕለታት በዕብራውያን አነጋገር 7 ቁጥር ፍጹም ቁጥር ተደርጎ ይነገራል። መጽሐፍ ቅዱስ ሲተረጎም ማወቅ ካለብን ነገሮች አንዱ የመጽሐፍ ቅዱስን መነሻ ባህል ነው ማወቅ ቢገባል። የመጽሐፍ ቅዱስን መነሻ ባህል ስናውቅ መጽሐፍ ቅዱስን መረዳት እንችላለን። ስለዚህ በዕብራውያን ወይም በእስራኤል ባህል 7 ቁጥር እንደ ፍጹም ቁጥር ይቆጠራል። በኢትዮጵያ ለምሳሌ 10 ቁጥር እንደ ፍጹም ቁጥር ይቆጠራል አይደል? አታውቁ? ለምሳሌ የሆነ ሰው 10 ጊዜ አጨቅጭቀኝ ይላል። እናንተ ግን 3 ጊዜ ብቻ ሊሆን ይችላል ያላችሁት። ለምንድነው 10 ጊዜ የሚለው? ጭራሽ ማለት ነው፣ ፍጹም ማለት ነው። ምን 30 ጊዜ ጨቀጭቀኝ ያላያ ይላል። ነገርከኝ እኮ ይላል። ብፁዕ አባታችን መጥተዋል። ከመቀመጣቸው
ጭኑታችን ተነስተ በንቀበል ነው። እሺ በረከታቸው ይድረሳት። ሁላችሁም ተባርካችኋል። ባላችሁበት ቁጭ በሉ። ወደ ትምህርታችን እንሂድ። ብፁዕ አባታችን ስለተገኙ በጣም ደስ ብሎኛል። እናንተም ደስ ብሏችኋል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእድሜ ከቆዩላት አባቶች አንዱ እሳቸው ናቸው። ረድኤታቸው በረከታቸው ይድረሰን። ከኔ ደግሞ በእሳቸው ፊት ስላስተማርኩ በጣም እድለኛ ነኝ። ለምን መሰላችሁ? ገበሬ ልጁን እርሻ ሲያሳርስ እርፍ ያሲዝና ያሳርሰዋል ከፊቱ አድርጎ ለምን ሲያበላሽ ለማስተማር ማለት ነው። ስለዚህ ልጅ በአባቱ ፊት ሲያጠፋ ይታረማል ማለት ነው። ትምህርታችን እንቀጥል። እግዚአብሔር ከሁላችን ጋር ይሁን። ወደ ትምህርታችን ስንሄድ በዕብራውያን 7 ቁጥር ፍጹም ነው ብያችሁ ነበረ። እስመ ሁቆ ሳብዕ በኀበ ዕብራውያን ፍጹም ውእቱ። በዕብራውያን በእስራኤል 7 ቁጥር ፍጹም ነው ይላል እግዚአብሔር። ስለዚህ ምን አደረገው? 7 ዕለታት ብቻ ፈጠረ። ለምንድን ነው እግዚአብሔር 7 ዕለት ብቻ የፈጠረው ስትሉ 7ቱ ቀኖች ፍጹም ናቸው ለማለት ነው። 7 ብቻ። ለምን 8 ቀን አይፈጥርም እግዚአብሔር? ወይስ ዝቅ ብሎ 6 ቀን ቢያደርገው ምን አለ? የዓመቱን መለኪያ 7 ቀን ያደርገው ለምን ይመስላችኋል? 7ቱም ዕለታት ፍጹም ናቸው ይላል። እንዲያው እንገራቸው የዚህ ዓለም ዋና ምሰሶዎች 7 ዕለታት ናቸው። በመጽሐፈ ምሳሌ ምዕራፍ 9 ከቁጥር 1 ጀምሮ እንዲህ ይላል፣ ጥበብ ሐነጸት ቤተ ወአቀመት ላቲ 7 አዕማደ። ጥበብ ቤቷን ሰራች 7 ምሰሶዎችንም አቆመች ይላል። ጥበብ ቤቷን ሰራች። ጥበብ የተባለ እግዚአብሔር ወልድ ነው። መንፈሳዊ ትርጉም አለው። የዛሬው ዓላማችን ግን እሱ አይደለም። ጥበብ ወልድ ይችን ዓለም ፈጠረች፣ 7 ምሰሶ አቆመች ማለት 7 ዕለታትን ፈጠረች ማለት ነው። 7ቱ ዕለታት ለምንድን ነው ምሰሶ የተባሉ ሲባል ምሰሶ ቤቱን እንደሚያጸናው በዚህ ዓለም የሚኖር ነገር ሁሉ ጸንቶ የሚኖረው በ7ቱ ዕለታት በሚሰራ ስራ ነው ማለት ነው። ምሰሶ ሲፈርስ ወይም ምሰሶ ቢነቀል ቤቱ እንደሚናድ ሁሉ የሰው ልጅ ሕይወቱ የሚናደው ወይም የሚፈርሰው በ7ቱ ቀናት በሚሰራቸው ስራዎች ናቸው። 7 ቀን የምንሰራው ስራ ወይ ሕይወታችንን ያፈርሳል ወይ ሕይወታችንን ይሰራል። ምሰሶዎቹ በትክክል የቆሙለት ቤት እንደማይፈርሰው 7ቱ ዕለታት እንዴት መጠቀም እንደሚችል የሚያውቅ ሰው የጸና ቤት ይኖረዋል። የልብ ቤት፣ የአእምሮ ቤት፣ የስጋ ቤት፣ የነፍስ ቤት ይኖረዋል ማለት ነው። ስለዚህ ዕለታትን ከመጠቀም እንኳን እኛ እግዚአብሔር ራሱ ቀን ተጠቅሞ ነው ስራ ይሰራ። ቀንን የማይጠቀም ሰው ምንም ማድረግ አይችል። እግዚአብሔር 6 ቀን ነው ይህን ዓለም የፈጠረው። አይገርማችሁ? በ6 ቀን ዓለምን ፈጠረ። ምን ማለቱ ይመስላችኋል? ኋላ ያን 6 ቀን ደግሞ ለእኛ ሰጠን። የፈጠራችሁ 6 ቀን እኔ ዓለምን የፈጠርኩበት ነው። እናንተ የምትቀልዱበት እሁድ 4 ባህሪያት የተፈጠሩበትን መሬት፣ ውሃ፣ ነፋስ፣ እሳት 4ቱ ባህሪያት 7 መላእክት፣ 7 ሰማያት፣ መላእክት፣ ብርሃን 8 ፍጥረታትን ያከናወንኩበት ቀን ነው። እናንተ የምትቀልዱበት ሰኞ ይሄን የምታዩትን ጠፈር የዘረጋውበት ቀን ነው። እናንተ የምትቀልዱበት ማክሰኞ በምድር ላይ ያሉ እጽዋትን ሁሉ የፈጠርኩበት ቀን ነው። እናንተ እንደዋዛ የምትገፉት ረቡዕ በዚህ ዓለም የሚያሸበርቁ ፀሐይ፣ ጨረቃ፣ ከዋክብትን ያበራሁበት ቀን። እናንተ በስንፍና የምትሸኙት ሐሙስ በባህር ውስጥ ያሉ አዞ፣ ጉማሬ፣ ሌሎችን ማሳለዮች በክንፍ የሚበሩትን በእግራቸው የሚሽከረከሩትን በክንፋቸው የሚበሩትን ሁሉ ያስገኘሁበት ቀን ነው። እናንተ በዋዛ በፈዛዛ የምታሳልፉት ዓርብ በአርአያዬ በአምሳሌ ሰውን የፈጠርኩበት ቀን ነው ማለቱ ነበረ። ሰኞ፣ ማክሰኞ፣ ረቡዕ እንደዋዛ ሲያልፉ እነዚህ ትዝ ብሏቸው ቃል እነዚህ ሁሉ ዓለማት 20 ዓለም ነው ያለው። አሁን እኛ ከ20 ዓለማት የምንኖረው በአንዷ በዳረው ቦታ በጫፏ በዚች ምድር ዛሬ የፈጠረው 20 ዓለም ከ20ኛው በዚች ዓለም የምናየው ነገር ሁሉ ካለ ተመርምሮ አይዘለቅም።
ህሊና ራሱ ይደክማል ቢያስብ። እንኳንስ ሌላውን ያልተ ሰው ተፈጥሮ እንኳን ብታዩት ሊገባን አይችልም። እንደዚህ ያሉ ድንቅ ነገሮች የተደረጉት በ6 ቀን። የጊዜን ጥቅም አያችሁት? በሰባተኛው ቀን እግዚአብሔር አረፈ። ምን ማለት ይመስላችኋል? እግዚአብሔር 6 ቀን ሰራና አረፈ። ስራችሁ ብዙ ይሁን እረፍታችሁ ጥቂት ይሁን ማለቱ ነበር። በቁሙ ነው። ወርቅ አለው፣ መንፈሳዊ ትርጉም አለው። ስራችሁ ብዙ ይሁን እረፍታችሁ ግን ጥቂት ይሁን። ይሁላችሁ በዚህ ዓለም ላይ ብዙ ሰዎች የሚቸገሩበት ምክንያት ደስታን ፍለጋ ነው። ደስታ ደግሞ ከመስራት የሚመጣ ነው እንጂ ከማረፍ የሚመጣ አይደለም። ሐዘን ከየት ይወለዳል ካላችሁ ከረፍት ብዛት ነው። የኃጢአት ምንጮች የሚባሉት መብል፣ መጠጥ፣ የረፍት ብዛት፣ እንቅልፍ ናቸው። ስለዚህ እረፍት የሚያበዙ ሰዎች ምንጊዜም ሕይወታቸው ሐዘንተኛ ነው። የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል ይላል ሰሎሞን። ድሃ ያደርጋል ማለት ብዙ የምትተኛ ከሆነ። የእንቅልፍ ብዛት መጽሐፍ ቅዱስ ነው ያለው፣ የተቦጫጨቀ ልብስ ያስለብሳል። ጊዜን ባለመጠቀማችን ምክንያት አይ ጊዜ የሰጣቸው ናያገሪ ሀብታም ምናምን ቢባል የድንቁርና ጉዳይ። በጊዜ ያለመጠቀማችን እንዴት እንደሚጎዳን ተመልከቱ። እስቲ ርዕሳችሁ ምንድን ነው? እስቲ በሉ ምን አላችሁ? ጊዜ ለዱም። እግዚአብሔር በጊዜ ዓለምን ምን አደረገበት አልኳችሁ? ፈጠረ፣ ዓለምን አጸናበት። ጊዜ ምሰሶ ነው። ጊዜ መፍጠሪያ ነው። የሌለን ነገር ማምጫ ነው። ጊዜውን የሚጠቀም ሰው የሌለ ነገር ያመጣል። እግዚአብሔር በጊዜ የሌለም ነገር አመጣ። ሰማይ አልነበረ፣ ምድር አልነበረ። የሌለንን ነገር ማምጣት ከፈለጋችሁ ጊዜያችሁ ተጠቀሙ። ጊዜ ላይ የሚቀልድ ሰው ምኞቱን ታቅፎ ይሞታል እንጂ ምንም አያመጣ። ጊዜ ነው የሌለውን ያመጣ። እግዚአብሔር በጊዜ ለክቶ የምሕረት ቀጠሮ ሰጠ። በኖህ ዘመን 120 ቀን 120 ዓመት ሰጠው አለ። 100ውን ቀለዱ፣ በ20 አጠፋቸው። 20ውን ትቶ አጠፋቸው። በኖህ ዘመን የነበሩ ሰዎች 120 ሰጣቸው። 20ው ሲቀር ንስሐ እንገባለን ሲሉ 100 ሳያልቅ ጨረሳቸው። ጊዜም ካልተጠቀምክበት ብሰጥህም አትጠቀምበት ብሎ ወሰዳቸው። ዛሬ ለምን ይመስላችኋል የምንከሰፈው? እግዚአብሔር ጊዜ ሰጠው፣ አልተጠቀምንበትም። ስለዚህ እየቀነሰ ይወስደናል ማለት ነው። በሰጠን ጊዜ ካልተጠቀም ከእድሜያችን ቀንሶ ያነሳል። እማያፈራለት ዛፍ በጓሮ የሚንከባከብ ገበሬ ጅል ማን አለ? ይህ ነው የባስ በጠፈጠፉ እየተጠፈጠፈ ሌሎችን አዝመራዎች እንዲያጠፋቸው ይልቁን በጊዜ መቁረጥ ነው። ስለዚህ ጊዜ ኃይል ቆርጣ የማያፈራው ፍሬ የማያፈራው ዛፍ ከፍ ይቆርጡታል ነው የሚቆርጥ ወይ ወዲ በውስጥ እሳተ ገሃነም በሳት ያቃጥሉታል። ምን ፍሬ የማያፈራውን ቅርንጫፍ አነውቱ ሐረገ ወንዝ ስር ቋንቱ ማይሶች ንባሁ በየዋነ ብክሙ እኔ የወይን ሐረግ ነኝ፣ እናንተ ደግሞ ቅርንጫፎች ነች። በእኔ ኑሩ፣ እኔም በእናንተ እኖራለሁ። ፍሬ አፍሩ፣ ካላፈራችሁ ትቆርጣላችሁ። እግዚአብሔር በጊዜ ምሕረት ሰጠ፣ በጊዜ ያልተጠቀሙትን ደግሞ አጠፋች። እግዚአብሔር ለመወለድ 5500 ዘመን ቀጠረ። 5500 ዘመን ሲፈጸም ተወለደበት። ዋመ በፀሐይ ጊዜሁ ፈኖ ወልዶ እግዚአብሔር ፈኖ እግዚአብሔር ወልዶ ዋሂዶ ተወልደ እምብእሲት። የዘመን ፍጻሜ በደረሰ ጊዜ እግዚአብሔር ተቀዳሚ ተከታይ የሌለ ልጁን ውረድ ተወለድ ሙት ተሰቀል ብሎ ለኩነተ ሥጋ ወደዚህ ዓለም ላከው። በሕግ ክብርት ከምትሆን ከእመቤታችንም ተወለደ ይላል። ጊዜው በደረሰ ጊዜ በጊዜ እግዚአብሔር ተወለደ። በጊዜ ዓለምን ፈጠረ፣ በጊዜ ቀጠረ፣ በጊዜ ሱባዔ አስቆጠረ፣ በጊዜ ትንቢት አናገረ። ጊዜው ሲደርስ ደግሞ ተወለደ። እግዚአብሔር በጊዜ ምስጢር ገለጠ። በጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ሰርቶበታል። ምስጢር የምንገለጠው በጊዜ ነው። በጊዜው ተጠመቀ፣ በጊዜው ተወለደ፣ በጊዜው አደገ፣ በጊዜው ጾመ 40 ቀን፣ በጊዜ አስተማረ 3 ዓመት ከ3 ወር፣ በጊዜ ምስጢሩን ገለጠ። በደብረ ታቦር እንኳን ብርሃን ከግንድጥናችኋን እንዳትናገሩ
እስካመ ይትፌጸም በጊዜው ጊዜው እስኪደርስ ድረስ በትንሣኤ ልቡናችሁ ቀንቶላችሁ ምስጢር ተከናውኖላችሁ በሀብተ መንፈስ ቅዱስ ተሰርታችሁ እስክትናገሩት ድረስ ቆዩ አለች። በጊዜው የሚነገር አለ፣ በጊዜው የማይነገር አለ። ወቢዕ ብዙ ነገር ዘአነግረክሙ የምነግራችሁ ብዙ ነገር ነበረኝ ወባይቱ ኢተክሉ ይእዜ ጸዊሮቱ ነገር ግን ዛሬ ልትሸከሙት አትችሉም፣ በጊዜው እነግራችኋለሁ ይሆናል። በጊዜ የሚነገር አለ። በነገራችሁ ላይ ጥበበኛ ሰው ማለት የት መናገር እንዳለበት የሚያውቅ፣ መቼ መናገር እንዳለበት የሚያውቅ፣ በማይናገርበት ጊዜ ዝም የሚል፣ በሚናገርበት ጊዜ ደግሞ ዝም የማይል ጊዜ ቦታ አይቶ የሚናገር ሰው ነው ጠቢብ ይባላል። ሁሉ በጊዜው የሚናገረው ጌታችን ኢየሱስ ክርስቶስ በጊዜው ተሰቀለ፣ በጊዜው ተያዘ፣ በጊዜው ሞተ፣ በጊዜው ተነሳ፣ በጊዜው አረገ፣ በጊዜው ሀብተ መንፈስ ቅዱስን ላከላቸው። 10 ቀን ጠብቆ ያለ ጊዜ ጸጋም አይሰጥም። እንዲያው ልጁን እንደው ልጅ የሌላቸውን እናት አባት 9 ወር ከ9 ወር አስቀድሞ ከ3 ወሩ ከብት ጠባቂ ስለሌለን ግፉ ቶሎ ሊደርስ ይወለድ ቢል ይወልድ አይወልድም። በጊዜው ነው የሚወለደው። ለመውለድም ጊዜ ጸጋም በጊዜው ነው የሚሰጠው። ጥያቄም በጊዜው ነው የሚመለስ። ጊዜ አለ። አሁን ፈልጌያለሁ ቢባል አይወልድም። በጊዜው ቢሆን መቆየት ያለ ምን መቆየት እግዚአብሔር በጊዜው ሁሉን ሰራው። እንግዲህ ደግሞ በጊዜው ይመጣል። ያ ጊዜ መቼ እንደሆነ ደግሞ አታውቅም ነበር። ትጉ እንከ እስመ ይተአምሩ ጊዜ ይመጽእ እግዚእክሙ ጌታችሁን የመጣበትን ጊዜ አታውቁምና ተግታችሁ ጠብቁ። ሶበሰ አይመረ ባለቤት ጊዜ ይመጽእ ሰራቂ እምተጋ ወኀለወ ባለቤት ሌባ የሚመጣበት ጊዜ ቢያውቅ ኖሮ በዚያ ሰዓት ይተጋ ነበር። ግን ሌባው መቼ እንደሚመጣ ስለማያውቅ ሌሊቱን ሙሉ በትጋት አልነበር። እናንተም ጌታችን የሚመጣበትን ሰዓት ብታውቁት በዚያ ሰዓት ብቻ ትተጉ ነበር። ግን ጌታችን 10 ዓመታችሁ ይምጣ፣ በ20 ዓመታችሁ፣ በ30 ዓመታችሁ ይምጣ፣ በ50 ዓመታችሁ ስትጀምሩ ይምጣ፣ ስትጨርሱ አታውቁትም። ስታገቡ ይምጣ፣ ስትሸመግሉ ይምጣ፣ ሳታገቡ ይምጣ፣ ስታገቡ ይምጣ፣ አይታውቁትም። በድህነታችሁ ጊዜ ይምጣ፣ በሀብታችሁ ጊዜ ይምጣ፣ ስትሾሙ ይምጣ፣ ስትሻሩ ይምጣ፣ የምታውቁት ነገር የለም። በሰጣችሁ ጊዜ ተዘጋጅታችሁ ኑሩ ብሎ ሰጥቶት ጊዜ እድልና ሀብት ነው። የእግዚአብሔር ሰዎች በጊዜ እንጠቀሙበት። ጊዜን አባቶቻችን ብዙ ሰርተውበታል። ቅዱስ ቂርቆስ ያን ሁሉ ሰማዕትነት ሲፈጽም የስንት ዓመት ልጅ ነበር? የ3 ዓመት ልጅ። ድንግል ማርያም የአምላክ እናት ስትሆን የስንት ዓመት ልጅ ነበረች? የ15 ዓመት ልጅ ነበረች። እንግዲህ እዚህ ውስጥ 50 አለ 60 አለ። እንደገና ደግሞ ወጣት ነኝ እያላችሁ የምትቀልዱ ገና እያደረው የምትል ለተንኮል ሲሆን ልጅ ነኝ አትው። ቁራው ሲሏችሁ ልጅ ነኝ ትላላችሁ። ኃጢአት ሲሆን ልጅ ነኝ አትሉ ትላላችሁ። አረ ይሄ ልጅ ነኝ ገና ቆይ ይሄን አትስቱ ትላለች አትም። ግጥም አልቦ ለመምዳት ልጅ ነኝ የሚላል አለ እንዴ? አይጣላ ያደርሳል። አሁን ወይ ተብንቶ ነው እንዲሁም ትንንሽ ነው ብዙ የሚመጣ ለማመንዘር ልጅ ነኝ የሚላሉ የለም። ትንሹ ትልቁ ለጽድቅ ሲሆን ልጅ ነኝ አትበል ብሏል። ሕፃን የተበል እስመ ንዑስ አነ እኔ ልጅ ነኝ አትበል ብሏል። ትንቢተ ኤርምያስ ምዕራፍ 1 ቁጥር 8 ላይ ለበጎ ነገር ልጅ ነኝ አትበል። ስለዚህ የእግዚአብሔር ቤተሰቦች ቅዱስ ጊዮርጊስ 4 ጊዜ ሞቶ ሲነሳ ያሁን ሰማዕትነት ሲፈጽም ጠቅላላ ዕድሜው 27 ዓመት። በጊዜ አባቶቻችን ተጠቀሙበት። በቀኝ የተሰቀለው ወንበዴ መንግሥተ ሰማያትን የወረሳት በ3 ሰዓት ዝግጅት ለተጠቀመበት ሰው 3 ሰዓት መንግሥተ ሰማያትን ያስገኛል። አብረው የቆመው ሰው ደግሞ በዚያው ሲኦልን አግኝቷል። ዕድሜ ዘመን አንድ ቀን የሰማ ሰው
ዘኬዎስ ተመልሶ ጊዜውን ተጠቅሞ መንግሥተ ሰማያት ገብቷል። 3 ዓመት አብረተ ይሁዳ ጊዜውን በቀልድ ስላደረገው ከክርስቶስ መንግሥት ውጭ ሆኗል። በጊዜ የሚቀልድ ሰው ይሁዳ ጊዜውን እንደ ዕድል መጠቀም ሲገባው መተናኮያ ያደረጉ ምን አደረጉ መሰላችሁ? ክርስቶስን እኔ እሸጠው አለው አለ። እሸትና እሱን ለመመደብ ታምራቱ ያመልጣል። ከዚያ በኋላ ደግሞ እኔ ምን መልሼ ገንዘቤን በልቼ መምህር የጊዜ ከእሱ ጋር ታሪክ ይቀጥላለሁ አለ። ጊዜው ግን መሽቶ ነበር። ክርስቶስ ተያዘ። ደርሷል። ሲሰርቅ የነበረበት ጊዜ አለቀ። በቃ አለ። እግዚአብሔር መቅረዚቱን አጠፋት። ከዚያስ ምን አደረገ ደግሞ? ጌታ ከማዕረጉ በፊት ከመሞቱ በፊት እኔ ተቀድሜ ሞቼ ሲኦል ወዲያለሁ ነፍሳትን ሲያወጣ ያወጣኛል። አይሁዳ አንፏል። እሱ መቼ ምን አደረገ ጌታ? የለም ይሁዳ ዛሬም አትሞትም ብሎ ግንባሩ ተፈጥፍጦ ቆይ ሆዱ ተዘርግፎ ቆይ። ከዛ ምን አደረገ ጌታ? ሲያከክ አንተ ያሰከርከው ሰው ፓርተ ጋቢ እኔን ሳያወጣኝ ብሎ ደንግጦ ወጣ እንደው ሲል ከመካን ላይ ከብር ከደጃፍ ወይም ከመልቡ ላይ ግንባሩ ተፈጥፍጦ ሞተ ይል። ምን አድርጎ ስትሉ በጊዜ ከልጎ የእግዚአብሔር ምሕረት ጊዜው አብቅቶ በቃ ብሎ እግዚአብሔር ታገሰን 3 ዓመት ቻለው። አብሮት እየዋለ ቡዳይ መስዋዕቱን እየሰረቀ ማይምራው ባስ ክርስቶስ አብሮት ያለ እየሰረቀ የሚያውቀውን ጌታ እንዳላዋቂ መጥቶ አብሮት በሀከረቢ መምህር ደናዋል እያለ የልቡል በዝዱ እያደረገ 3 ዓመት ቻለው። በቅለኛል እግዚአብሔር ቸርነትን ላልተጠቀመበት መዓት ይታዘዝለታል። እግዚአብሔር ጊዜ የሚሰጠው ለቸርነት ነው። የተአምር ከመሳይ እግዚአብሔር ቲያከ ያገብን ሀበንስሐ የእግዚአብሔር ቸርነቱ አንተን ወደ ንስሐ እንዲመራ አታውቅም ምን ይላል ቅዱስ ጳውሎስ ሮሜ ምዕራፍ 2 ላይ ሲናገር የእግዚአብሔር ቸርነቱ እኮ የምሕረት ዕድል ነው። መጥፍ ያልነበረ ሲራቅም ይተወስክ ኃጢአተ በዲበ ኃጢአት ዘትብል መሐሪ ውእቱ እግዚአብሔር ይቅር ባይ ነው። እግዚአብሔር ቸር ነው። እግዚአብሔር መሐሪ ነው እያልክ በኃጢአት ላይ ኃጢአትን አትጨምር እና ጊዜ ብዙ ነገር ተሰርቶበታል። ርዕሳችን ምንድን ነው? ነገሩኝ እንጂ ጊዜ ለምን? እሺ 1 2 3 ነጥቦችን ልናገርና ብፁዕ አባታችን እንዲያስተምሩ ብለቅ ይሻላል። ጊዜ ለምን በል ውስጥ እንግዲህ እግዚአብሔር በጊዜ አጣረስት በጊዜ ፈጠረ በል በጊዜ መጣ፣ በጊዜ ሞተ፣ በጊዜ ተነሳ፣ በጊዜ አረገ፣ በጊዜ መንፈስ ቅዱስን ላከ። እሺ በጊዜ ይመጣል። በጊዜ ምን ይላል? ይመጣል። ጊዜ እግዚአብሔር ሁሉ ሰርቶበታል። አሁን እኛ በጊዜ ምን እናደርግ ነው ርዕሳቸው። እስኪ ጊዜ ለምን በሉ። እሺ የመጀመሪያው ጊዜ ለእግዚአብሔር ቀን ሁላችሁ በእንስቲ ደጋሙ አሁን ከዛሬ በኋላ ይልቆን መመሪያ ነው። የኖረው መመሪያ እየነገርኳችሁ ነው። የመጀመሪያ መመሪያችን እዚህ ውስጥ የተሰነሰው ነው። ጊዜ ለማን መመሪያችን ነው። ከዛሬ ጀምሮ ጊዜ ለማን አንድ ይድገው። ጊዜ በእግዚአብሔር ከእግዚአብሔር ጋር መኖር ነው። ጊዜ የተሰጠው እግዚአብሔርን ልናመልክበት። ስብሐት ለእግዚአብሔር ቅዱስ ዳዊት በቀን 7 ጊዜ አመሰግናለሁ ይላል። ጠዋት 12 ሰዓት እንደተማራችሁ ከሆነ በፊት ብርሃን ሌሊቱን አሳልፈህ ብርሃን የሰጠኸኝ ጌታ ብለህ በብርሃን የፈጠርከኝ ጌታ ነው ብለህ ለእኔ ስትል ማለዳ ካህልና ከቀያፋ ፊት 12 ሰዓት ተከሰስክም ብለህ 3 ሰዓት እንጸልያለን። ሔዋን የተፈጠረችበት ቅድስት ድንግል ማርያም ብስራተ መላእክት የተሰማችበት ለሁሉ ፍትህ የሚሰጥ ጌታ በ3 ሰዓት ከጲላጦስ ፊት ተከሶ የቀረበበት 3 ሰዓት 6 ሰዓት አዳም የተሳሳተበት የሰው ልጅ አእምሮ የሚደክምበት
ገና ሲጫወት የቆየው ሰውዬ 6 ሰዓት ላይ ማዛጋት ይጀምራል። 6 ሰዓት አጋንንት የሚሰለጥኑበት ሰው የሚደክምበት ጊዜ ነው። አዳምም የሳተበት ጊዜ ነው። 6 ሰዓት ደግሞ እግዚአብሔር ክርስቶስ የተሰቀለበት ሰዓት። በዚያ ሰዓት አንዲት አቡነ ዘበሰማያት እንኳን መድከ 9 ሰዓት ጸሎት የሚያደርግበት መስዋዕት የሚያደርግበት ጌታ ነፍሱን ከስጋው የለየበት ለእኔ ብቻው አሟሟት ስጠኝ እንደማለት ለእኛ ሲል መራራ ሐሞት የጠጣበት ጎኑ ተወግቶ ማየገቦ ያፈሰሰበት 11 ሰዓት የተከበረበት ነፍሳትን ከሲኦል ያወጣበት ሰዓት እግዚአብሔር አዳምን ፍለጋ የመጣበት እግዚአብሔር በ11 ሰዓት ነው አዳም ወዴት ነህ እያለ የበለስ ቅጠል ያገደደውን መሆን አዳም ፍለጋ በገነት ዛፍ መሃል የልተው 11 ሰዓት የቀን ፍጻሜ ነው። በዘመን ፍጻሜ መጥቻ ድናለሁ እያለው ስለዚህ በ11 ሰዓት ጌታዬ ሆይ እኔንም ፈልገኝ ብሎ መጸለይ እኔም ጫካ ውስጥ ነኝ ፈልገኝ ብሪት ማታ ምሽት ሰዓት የመጣውን ግርማ ሌሊት በሰላም አሳድረኝ ለእኔ ስትል በምሽት 3 ሰዓት እንደ ወንበዴ ታሰርክልኝ ብሎ ማታ መጸለይ ይገባል። አሁን ሁሉ ለእግዚአብሔር መስጠት ከእግዚአብሔር ጋር ጊዜ የሌለው ሰው እግዚአብሔርም ከሱ ጋር ጊዜ የለው። ለእግዚአብሔር ጊዜ ከሌላችሁ እግዚአብሔርም ለእናንተ ጊዜ ይሰጣል። እንደ ለእግዚአብሔር እንደ ጊዜ ታጣላችሁ። እኔ እኮ ይገርመኛል። እግዚአብሔር የቲክቶክን ሩብ ይደርሰዋል ዛሬ እስኪ ንገሩ ይደርሰዋል። እንዴት ተጣድፎ ሰው እንዴት ተጣድፎ የዘወትር ጸሎቱን እንዲያው ያም ካደረሰም ተጣድፎ ጨርሶ ግን ፌስቡክ ላይ ቲክቶክ ላይ ግን ተጥዶ ነው የሚል። እባካችሁ ለእግዚአብሔር ጊዜ ስጡ። እውነቴ ለእግዚአብሔር ጊዜ ከሌላችሁ ትጠፋላችሁ። የእውነቴ ለማስቀደስ ጊዜ የሌላችሁ ሰዎች እድሜያችሁ ያጥራል። ለዘወትር ጸሎት እድሜ ከሌላችሁ ጊዜ ከሌላችሁ ከእግዚአብሔር ጋር ለመገናኘት መጽሐፍ ቅዱስ ለማንበብ ጊዜ የሌላችሁ ጊዜ የለኝም ደግሞ እንደው እናንተ ጉድራችሁ እኮ ያን እስቲ ፌስቡክ ውስጥ የምታነቡት ቴክስት ቢደመር እንደው 20 ገጽ አሁን መጽሐፍ ብናነብ አይታተም ብሮሸር ብናነብ ይሆናል እኮ ስትደዘብዙ ትምትቡት እንዴት ጊዜ የሌላችሁ ወእግዚአብሔር የነገረውን ህዝቡ መጽሐፍ አንድ ከዛ እናንተ የሚመስላችሁ አንድ ሳምንት አንድ ገዳም ትሄዱና ጌታዬ ከህይወቴን ንገረኝ እንዴ ምን ነው የሚነግራችሁ? ጂና ለእንገራችሁ ጌታዬ ህይወቴን ንገረኝ ምንድን ነው የሚነግራችሁ ነው እየነገራችሁ መስሎኝ። መዝሙር 86 ላይ እግዚአብሔር የነገረው ለህዝቡ በመጽሐፍ እግዚአብሔር ለህዝቡ በመጽሐፍ ይነግራቸዋል። እስኪ በሉ እግዚአብሔር ለህዝቡ በሉ በምን ይነግራቸዋል? በመጽሐፍ ይነግራቸዋል። መጽሐፍ ማለት እግዚአብሔር ለኛ የሚናገርበት ነው። ጸሎት ማለት ጸሎት በይብ ተናግሮ ምስል እግዚአብሔር ጸሎት ከእግዚአብሔር ጋር መነጋገር ነው። ጸሎት ከእግዚአብሔር ጋር መነጋገር ነው። መጽሐፍ ማንበብ ደግሞ እግዚአብሔር ለኛ የሚነግርበት ስም አጻም ዘይነብበን እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ ፈጣሪ እግዚአብሔር የሚናገረኝን እሰማለሁ እርሱ ለሕዝቡ ፍቅር አንድነት ይናገራልና ይላል ቅዱስ ዳዊት። እግዚአብሔርን ለመስማት ጆሮ የሌለው መጽሐፍ ቅዱስ ለማንበብ በቀን 5 ደቂቃ የሌለው ሰው በየቀኑ ፖከት ቢሰማ ይገባዋል። እንዲህ ያለ ጆሮ ይነቀላል። ነቢይ ያነሰለክሙ ማኅበሪክሙ ዘከማየ እንደኔ ያለ ነቢይ ያስነሳላችኋል አለ ሙሴ ሲናገር ክርስቶስን እሱ ቀይ ባህር እንዳሻገረ ጌታን ምድር ያሻግረዋልና ብዙ ሆነ ጽጽር አለ ወለቱ ስሙ እሱን ስሙት ቦጉና ነፍስ እንዳይተሰሙ እንዳይተሰሙ ለሁሉ ነቢይ ተሰብሮ ምዝባ ያንን ነቢይ የማትሰማ ጆሮ ግን ከወገኖቿ ተለይታ ትጥፋ። ያን ነቢይ የማትሰማ ማለት ክርስቶስን የማይሰማ ጆሮ ይነቀናል። ሰላም እግዚአብሔርን መስማት የማይፈልግ ጆሮ ሁከት፣ ጦርነት፣ ብጥብጥ፣ ሞት ሊሰማ ይገባዋል። በየቀኑ ይሄን የምንሰማበት ምክንያት ለእግዚአብሔር ጆሮ ስለሌለን፣ ለእግዚአብሔር ዓይን ስለሌለን፣ ለእግዚአብሔር እግር የለን። እግሮቻችሁ የት ነው የሚሄዱት? የሚፈጥኑላችሁ ወዴት ስትሄዱ? ቤተክርስቲያን ሲሏችሁ አያደርሳችሁም። እንደው አይድረስ እኮ ከዛ
የማስታወቂያ ሰሌዳ ለማንበብ የቀሩትን ይመላለሳሉ። ስራው ተዋጋ ጥሩ ነው ተመላለሱ። ግን እግዚአብሔር ቤት ክትመላለሱ ምን አለ? የእግዚአብሔር ቤት እኮ ልንገራችሁ፣ የእግዚአብሔር ቤተክርስቲያን እኮ ማለት የእግዚአብሔር መንግስት ማለት ነው። ቤተክርስቲያን ታውቃለች። ቤተክርስቲያን ማለት የእግዚአብሔር መንግስት ማለት ነው። እንዲህ ብሎ ነበረ ጲላጦስ፣ አንተ የክርስቶስ ነህ እንዲህ አለ። ምን ሆነ መለሰለት? መንግስቴ የኮነትም ዝንቱ ዓለም፣ የኔ መንግስት በዚህ ዓለም አይደለችም ማለት ነው። ቤተክርስቲያን ምድራዊት አይደለችም ማለት ነው። የእግዚአብሔር መንግስት በእናት ቃላችን ቤተክርስቲያን። አንድ ሰው አሜሪካ ከመሄዱ በፊት አሜሪካ ኤምባሲ መሄድ አለበት። አንድ ሰው መንግስተ ሰማያት ውስጥ ከመግባቱ በፊት ከእግዚአብሔር ኤምባሲ ቤተክርስቲያን መግባት አለ። ግን ሲያብስ የማይገባ ሰው የሰማይ ዜግነት የለው። አንድ ሰው ከአንዲት ሀገር ኤምባሲ ውስጥ ሲገባ የዚያች ሀገር ጥበቃ ውስጥ ገባ። ከቤተክርስቲያን ውስጥ የሚገባ ሰው የእግዚአብሔር እጅ ውስጥ ነው የሚገባው። ይሄ ቤተክርስቲያን ውስጥ ቤተክርስቲያኑ ግቢ ላይ የሚታጠረው አጥር በግራ የሚመጣነ በቀኝ የሚመጣነ እዚያ እንደዚህ ነው በራንዶ ይሄ በግራ ይሄ አጥሩ ግንብ መሆኑን አታዩት። እነዚህ ምዕመናንን ተቀብለው የሚጠብቁ የእግዚአብሔር የምህረት እጆች ናቸው። ከቤተ ክርስቲያኑ ግቢ ውስጥ ስትገቡ ወደ እግዚአብሔር እቅፍ ነው የምትገቡት። እሱ በማይጣጠፍ ጥበቃው ይጠብቀናል። ከዚያ በኋላ እንዲህ ያለች ነፍስ እግዚአብሔር የሚዋል ወዘ ያጣሊ እግዚአብሔር ይጠብቀኛል። እሱን ይህን ብትደብቀው ይፈልጎ የሚያታበት ቦታ የለም። እኔንም የሚያሳተኝ የለም። እሱ ራስተናባል እኮ አርቦ ዘ ሀይደም የሆነ እምዴ በጎችን ከጀነት እኮ የምንወስዳቸው ማንም የለም። ከእግዚአብሔር እጅ መግባት አይፈልጋችሁ ቤተሰብ መግባት ለቤተ ክርስቲያን ጊዜ፣ ለመጽሐፍ ጊዜ፣ ለመጸለይ ጊዜ አንድ ሰው ከእግዚአብሔር ጋር ያለው ጊዜ ከላላት እየጠፋ መሆን ማወቅ ያለበት ይሄ። ምን አላቸው ጌታ የማቴዎስ ወንጌል ምዕራፍ 26 ላይ ሲናገር ትጉ ወጸልዩ ከመ ትባ ውስጥ ውስጥ አላቸው። ወደ ፈተና እንዳትገቡ ምን አላችሁ? ተጋችሁ ጸልዩ። ጸሎት አቃታቸው። ሐዋርያት አቃታቸው። መጥቶ ሁለት ጊዜ ሁለተኛው ላይ ማይዳቸው ተኝተው አገኘች። በሁለተኛው ያላቸው እሱም ስኢንክሙ ተጂያ አተ ሰዓተ ምስሌ ያለች ከኔ ጋር አንድ ሰዓት መቆየት አቃታችሁ አላቸው። እስኪ በሉ ከኔ ጋር በሉ አንድ ሰዓት መቆየት አቃታችሁ? አቃተች። በሶስተኛው ተመልሶ ሲመጣ በሩ እንግዲህ ረፉ አላቸው። ይህ ሊቃውንቱ በጣም የሚገርም ጽባዋን ይሰጡታል። በሩ እንግዲህ ረፉ በሶስተኛው ረፉ አላቸው። እንደን ያለን ሲሉ ክርስቶስን የሚይዙ ወታደሮች መጡና እነሱን የሚያጣድፏቸው ጀመር። ከኔ ጋር አንድ ሰዓት ብትተጉ ፍጹም እረፍት ታገኛላችሁ። ከኔ ጋር አንድ ሰዓት መትጋት ካቃታችሁ ግን ሁልጊዜ ስትባክኑ ትኖራላችሁ አላችሁ። ስለዚህ እንዳትፈሩ፣ ፍርሃት እንዳያሻብራችሁ፣ እንዳይበትናችሁ ከፈለጋችሁ አሁን ከኔ ጋር በጸሎት ቆዩ አላቸው። ቅዱሳን ሐዋርያት አቃታቸው። ከሱ ጋር በትጋት ስላቃታቸው ከሱ ጋር መዋልም ሳይሆን ናቸው ተረውጠብቶም ከክርስቶስ ጋር ያላደረ ከክርስቶስ ጋር አይውልም። ከክርስቶስ ጋር ያልዋለም ከክርስቶስ ጋር አያድርም። ስለዚህ እግዚአብሔር ሰዎች ከቀኑን ሙሉ ቅዱሳን ሐዋርያት ከጌታ ጋር አንድ ሰዓት ተግተው ኖሮ አሩቅ መስቀሉን ትተው ሲራወጥ አይውሉም ነበረ። አሩር ቢሆኑ በሰላም መዋል ከፈለጋችሁ፣ ያለ ሁከት መዋል ከፈለጋችሁ፣ የሚያባረራችሁ ሳይኖር መዋል ከፈለጋችሁ ከክርስቶስ ጋር አንድ ሰዓት ቆዩ። ለእግዚአብሔር ጊዜ ይኖራል። ከቃል ጋር ነች። እስቲ እንደው ማታ ስተኙ እግዚአብሔር ቢባል የሆነ ታል ስዝብረት የሚያውቅ ሰው አለ ብሏቸው ያውቃል? እግዚአብሔር ቁጭ ብሎ ወይም ቁሞን በሉት ብቻ በእናንተ ሚና በምትስሉት እግዚአብሔር ትዝ ብሏቸው ያውቃል? አይ እናንተ ብፁዓን ናችሁ ማለት እግዚአብሔር ትዝ የሚለው ሰው የታደለ። ለእግዚአብሔር የምናስብበትም የምንጸልይበት የምናነብበት ጊዜ የምናስቀድስበት ጊዜ እና ከእግዚአብሔር ጋር የምንኖርበት ጊዜ ይኖራል። ጊዜን ለእግዚአብሔር በሉስ። ጊዜ ለማን? እግዚአብሔር እኛ ለእሱ ጊዜ ስንሰጠው እሱ ደግሞ ለእኛ ምን ይሰጠናል? ጊዜ ይሰጠን።
ያለ ጊዜያችን እንዳንሞት የማደጊያ የመለወጫ ጊዜ ይሰጠናል። እንዲሰጠን ይህን ማድረግ አለብን። አላችሁ እግዚአብሔር ከሁላችን ጋር ይሁን። ሁለተኛ ጊዜ ለመንበሮች ልብ ባሮጅ እሺ ጊዜ ለቤተሰብ ከመሆናችሁ ጊዜ ለማን በቤተሰብ ቤተሰብ ክርስቲያንነት ወይ ኦርቶዶክሳዊነት ህብረታዊነት ነው፣ አንድነት ነው። ክርስቲያንነት ማለት ለቤተሰቡ ጊዜ የሌለው ሰው ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 5 ላይ እንደነገረን ለቤተሰቡ ማያስብ ሰው ሃይማኖቱን ከካደ ሰው የባሰ ነው ይላል። ለቤተሰቡ ጊዜ የሌለው ጊዜ ሊኖራቸው ይገባል። ለምንወደው ሰው የምንሰጠው ብቸኛው ስጦታ ምንድን ነው? ምንድን ነው? ጊዜ ጠብቆ ጌታችን ኢየሱስ ክርስቶስ ለሚወዳቸው ሰዎች ጊዜ በመስጠት ነበር ፍቅሩን ሊገልጥላቸው። ብዙ ጊዜ ለብቻቸው ይሰጣቸው ነበር። ለቤተሰብ ጊዜ ሊኖር ሰው ባል ለሚስቱ ጊዜ ሊኖር ይገባል። ሚስት ለባል ጊዜ ሊኖር ይገባል። ለልጆች ጊዜ ሊኖራቸው ይገባል። ጊዜ ዘውት ጊዜ ከሌላቸው እንደ ነፍሰ ገዳይ ናቸው። ለቤተሰብ ጊዜ ለሚስት ለእናቱ ጊዜ የሌለው፣ ለአባቱ ጊዜ የሌለው፣ ለዘመዶቹ ጊዜ የሌለው አውቁ ጊዜ የለም። ለማንም ጊዜ አይሰጡ ሰው መውላችሁን ቀርታችሁ እንደ ዝንጀሮ ስልካችሁን ይዛችሁ ቁጭ ዝንጀሮ ነው ይሄ። በቆሎ ይዝና አንዳንድ በቆሎ ይዞ ያምብ ይችላል በቃ ግፋሱ ጨረስ ደውቃ እንደዚህ ጊዜ ክርስቶስ እንዴት ለቤተሰቦቹ ጊዜ እንደሚሰጥ ተመልከቱት። የማቴዎስ ወንጌል ምዕራፍ 13 ላይ ሕዝቡን ወዱ አብልቶ ሸኘ። አብልቶ ከሸኘ በኋላ የራሱ ቤተሰቦች ደግሞ እነማን ናቸው? ሐዋርያት። እነሱ ከሸኘ በኋላ ቤት ገብቶ ደግሞ ለእነሱ ጊዜ ሰጣቸው። በተርጉም እንደየቅድሙን ተርጉምነቱ ዘው እንዲህ ነው። በመንገድ ላይ የወደቀው እንደዚህ ነው። ቶሎ የደረቀው ዘር ይሄ ነው። ፈጥነው የሚሰው ናቸው። ይሄ በመንገድ ላይ የወደቀው ዘርና ወፍ የደቀመው ደግሞ ካለ ዘር እየሰማ ወዲያው የሚረሳው ነው። ይሄ ወዲያው በቅሎ ወዲያው ደግሞ የደረቀው ይሄ ወዲያው ሰምቶ በስሜት የሚጠፋው ነው። ደግሞ እሾህ ያሰረው ደግሞ እሾህ አለምቅሎ ያስቀረው ዘር ደግሞ ሰምቶ ጽድቅ ሰላንደው ስል የሀብት ፍቅርና የዓለም ፍቅር ያሰረው ሰው ነው። በመልካም ዘር ላይ መሬት ላይ የወደቀው ደግሞ ይሄ በመልካም ልብ ላይ የወደቀው ቃል እግዚአብሔር ነው። አለካ ለቤተሰቦቹ ጊዜ ሰጣቸው። ክርስቶስ ለ5,000 ሕዝቡን ጊዜ ሰጠ፣ ለቤተሰቦቹም ጊዜ ሰጠ። ስራ ይበዛብኛል ስብሰባውዬ ነው የሚባል ይሰራው። ክርስቶስም ስብሰባው ሆኖ ለቤተሰቦቹ ጊዜ ይሰጥ ነበር። ብቻቸውን ማውራት ለሚፈልጉ ጊዜ ይሰጣቸው ነበረ ጌታችን ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 4 ላይ ያቺው ሐዋርያት ሴት ጊዜ ያስፈልጋት ነበር። ጌታ ምን ያደርጋል? ጊዜ ሰጣ። ለዚያውም ምቹ ጊዜ ሐሳብ ማለት ብታወራ የምታፈርበት ገበና ስለነበራት በስንት በሐዋርያት በራባቸው ሰዓት እሷም ደግሞ ሀለመግዳት በምትመጣበት ሰዓት ሐዋርያት ቪኑና ምሳ ገዝታችሁ ከተማማሉ እሷ ደግሞ የምትመጣው ስታገባ ቶሎ ቶሎ ስለሚሞትባት ይቺ ነፍሰ ገዳይ የተባለች ሴቶች ፋሲካ ስለሚሰጧት በእስራኤል ውሃ ክዳሩ እንደኛ ስለሆነ ሴቶቹ ውሃ ጠጥተው ቤታቸው ቁጭ ሲሉ በቀትር እሷ ልትቀዳ ሄደች። በምቹ ሰዓት ክርስቶስ ጊዜ ሰጠ። በቀትር ሰዓት ውሃ ሩባ አዳመጠ። ከጀባር ላይ አዳመጠ። ፍድ እኮ ይገርም። እናንተ አሁን በቀትር ሰዓት ሳይደመጣችሁ እንኳን ክርስቶስ ያለ አምላክ እንዲሁ ትልቅ ሰው በኖቱ ያዳምጠው ካዳምጠበት ጌታ ምቹ ጊዜ ሰጥቶ አዳመጠ። ስለዚህ ጊዜ ስለሰጠ እሷም ልቧን ለእሱ ሰጠችው። ጊዜ መስጠት ጌታችን ኢየሱስ ክርስቶስ ለብዙዎች ነበር ጊዜ ትልቅ ሰው ነኝ አይል፣ አምላክ ነኝ አይል፣ ለሁሉ ሰው ቆሞ የመቆየት እድል ይሰጣቸው ነበር። እግዚአብሔር ጊዜ ይስጠን። ጊዜ